ኢትዮጵያ ሁለተኛ ቤታችን ሆናለች ሲሉ የተለያዩ ሀገራት ስደተኞች ተናገሩ። ጠቅላይ ሚኒስትር አብይ አህመድ በብሔራዊ ቤተ መንግስት ባዘጋጁት የኢፍጣር መርሃ ግብር ላይ በኢትዮጵያ የሚኖሩ የተለያዩ ሀገራት ስደተኞች ተካፍለዋል። አሸናፊ እንዳለ በመካ የነበሩ ሙስሊሞች ግፍና መከራ በበዛባቸው በዚያ ፈታኝ ወቅት ኢትዮጵያ ቀዳሚዋ የሰላም መጠጊያ ሆናለች። ነብዩ መሐመድ ተከታዮቻቸውን ወደ ሀበሻ ምድር ሲልኩ በዚያ ማንም የማይበደልበት ንጉስ አለ፣ እርሷ የእውነት ምድር ናት በማለት የገለጿት ታሪካዊ ሀገር የመገለጫዋ እንደጸና ነው። ዛሬም የጭንቅ ጊዜ ማረፊያችን፣ የችግራችን ቀን መውጫ ብለው ድንበር አቋርጠው ከተለያዩ ሀገራት ለመጡ ዜጎች ማረፊያ ነች። ከ1.1 ሚሊዮን በላይ ለሆኑ ስደተኞች ድጋፍ እያደረገች የምትገኘው ኢትዮጵያ ከሰብአዊ ድጋፎቿ ባለፈ ደግሞ እንደ ረመዳን ባሉ የመተዛዘንና የአንድነት ወራት ለሰው ልጆች ሁሉ ያላት ክብርና ፍቅር በተግባር ይገለጻል። ማረፊያ ብቻ ትሆነናለች ያሏት ሀገር ከመሪዋ ጋር ያውም በብሔራዊ ቤተ መንግስቱ በአንድ ማዕድ አጋርታቸዋለች። ይህ የጠቅላይ ሚኒስትር አብይ አህመድ ዓመታት የተሻገረ ተግባር ትርጉሙ ከምገባ ያለፈ ነው።